አታስብ ወዳጄ 1 ሚሊዮን ብር ታስገባለህ 500 ሺህ ካሬ ሜትር ቦታ ደቅ ነው ማድረግልሽ በአንድ መዶሻ የሚፈታ ነው አረ በላ ነው ጠጣ ነው 10 አመት እኮ ፍርድ ቤት ከሰራው አባቴ ደውይ ከሳች ክሬድ ሰራ የገባው እሺ ኦይ ሰራ ረፈተብኝ እንዴ አጭር ሽማግሌ ንብረታችን አሳልፎ ሰጥቶ በህይወት ይኖራል እኔማ ነፍስ እንደው ማጠፎና ና ብያለሁ ና ምን ሆነ ነው ይዞ ነበር ማን በውሸት የመሰከርኩበት ሰውዬ ምን አገኝቶኝ በአምስት ዲሽቃ በ5 ስናይፐርና በ2 ፓትሮል ሳተኝ አሁኑኑ ጨርቄን አዘጋጅ እና ምን ልታረግ ነው አሁኑኑ ጓዜን አዘጋጅ ሊደስ ይሄዳለሁ እስኪረሳልኝ ድረስ ደግሜ እዚህ ምን ልታረግ ደስ ቆየዋ ሰላም ዳትልኝ በእናትህ ዛሬም ቀለበትን ልመልስልን የመጣሁት የምርሽ ነው አዎ ከዚህ በኋላ አልፈልግም ካንተ የተሻለ ሰው አግኝቻለሁ የቀለድሽ ነው ከምሬ ነው አድራሻው ንገሪኝ ምን ልታረገው ልትገለው አድራሻው ንገሪኝ ቀለበቱን ስለማልፈልገው ሄጄ እሸጥለታለሁ ምን መቅዲ ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣው እንዴ ከቀመስኩ 24 ሰዓት ሊሆን ወይኔ ጉዴ ፈላ ነሱዬ እኔ እኮ በዚህ ሰዓት ሌላ ነገር ስታረቂ እኮ ነው ማቅሽ አንቺ ጭራሽ ቡናም ተውሽ አይ ብዙ አትገረሚ መቅዲ እዛ ጋር ውሃ በጆግ ያረክሽ እንጂ ምንና አይ ምንም ልጠጭ ነው አይ ለዋኙበት ነው አይ ስለተፈረሽ እንዴ እንዴ ነው ማገናዘብ የሚያቀትሽ ምን ማለት ነው ምንና እና የዋና ልብስ ታንይዝ ነው ምንሆኝ ጆጎስ እቺ ሳክሳም ደግሞ ሳክሷን ልትነፋብኝ ነው እጭ እንዴት ነሽ ገገ አምሮብሻል እባክሽ ምን ተገኘ ሰምተሻል ተሪኮ ሞተ ምን ታሬ ሞተ አዎ በእናትሽ አያሳዝንም አንቺ እውነትሽ ነው ታሬ ሞተ በጣም ነው የሚያስደነግጠው ነግጣል ወይኔ ታሬ ወይኔ ታሬ አንቺ እውነትሽ ነው ሞተ ታሬ ለማንኛውም ቀብር 15 ማለት 5 ሰዓት ላይ ነው እሺ እቺ ምን አፎቃቃ ናት አባሽ ታሬ ሞተ እኔ ዛሬ አቀማመጥ አይሚ አንተ አታብረም ምን ታሳቀቀለሽ ፋስ ነውር ነገር ነው እንዴ ምን አባቶች አንቺ ስታንዘርጭ አይደለም ታድርው ይሄው እና ምን እንደዛ ኮንማ እኔ በጣም ጨቆይ ነበር ልብሳ እንዴ የኔ ፍቅር ዘመዶችሽ ብፌውን ከበውታል ከኛ ቀድመው ሊያነሱ ነው እንዴ ይብሉ ዘመዶች ቶሎ ቶሎ እንደሚርባቸው ነግሬያለሁ እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባም ስኳሩ ከዘራችሁ ነው ማለት ነው ይብሉ የኔው ወይ ሳካሳክሮ ምሽከረከረው አኩት ነው አይደል አዎ መጠጥ በዘራችን ይከበራል አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ አዎ ታያቸዋለሽ ትንሽ ትቆዩ ኮርኒስ ነው የሚመልሳቸው አዎ ኖርናት ዘለቅናት ኖርናት ምንድነው የኔው ደረ ምንድነው እግሬ ላይ የሆነ ነገር እየሄደ ነው መሰለኝ ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም ጉንዳን እኮ ለኔ በጣም መጥፎ ምልክት ነው ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔ ነው ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተ እንደምትነክሰኝ ነው የሚያሳየው ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል ኧረ ወይኔ ነከሰኝ ምን አርግ ነው የምትይኝ በዚህ ሰው ዝብሽት ገብቻል መነጭቀው እጃለኝ እሺ የነከሰኝን ራስ ይነቅሏል ኧረ ገለብሽው እናት ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት ጎበዝ ግን ጭንቅላቱ እዛው ላይ ቀርቷል ምን ማለት ቀረማ ከፍ ብሎ ነው ዝቅ ብሎ ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ ጭንቅላቱ ቀረ ይሄኮ በጣም ለኔ መጥፎ ምልክት ነው ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደል አቤት በጣም ደስ የሚል ቀን ነው ሰይፍሻለሁ
ከጥቅጥ ምን እንደ ጎረምሳ ታፈጭብኛለች እዚህ ፈሳሽ እዚህ ቢሆነ ይዘጋጋለ ነገር ይሰማኝ ምናምን ሆነ አንቺ ሴትዮ ኧረ አይባልም እንደዚህ ብልግና እሺ እኔም አልኩት አይባልም እንደዚህ ምን ሆነሽ ነው ጨምላቅ አሁን ይሄን ባለሱቅ እንዴት አድርጌ ነው የማልፈው ሞልቢያ መጥረቄስ ራሱ ነው እርግጠኛ ነኝ ያ የተረገመ ሱፍ ባለሱፍ ኮምፕሌቷን በ50 አንተ ቀጣፊ አይ ወንድ ልጅ እንዴ ያኔ ጉድ እንዳንተ ያኔን ብር ላለ መመለስ ብለህ አውቀህ ነው ገና የንፉድድ ትሄዳለህ ወዴት ነው ተነስ እንጂ ለምንድን ነው ብሬን የማትመልሰው አንተ ግንቦት 30 ድረስ ታገሰኝ ይሰጣል የፍቅር ሎተሪ አንቺ መሆንሽን ሰማሁ ለባለ እድል መውጣትሽ 28 ኪሎ ቀንድ በርበሬ ምን ሊያደርግላት ነው ቆይ እንዴ ማናት ደሞ እቺ አማን ነው እንዴ ነው ሰላም ነው ፊላይ እንዴ ነው በእናት ረጅም ጊዜ ኧረ በስመ አብ የሰው ነገር እንዴ ነው ወይ ሰው ያኔ ትዝ ይላል ባጥር ምናምን ስንዘል ትምህርት ቤት አንተ አላስተወስከኝም እንዴ ፈራሁልሽ ምንም አሳቅ አላስታወስከኝም በቃ ቸኩያለሁ ሳሙ አይገርምና ታውቃለሁ ብላ ድርክ ትላለች አንዱ ይኸውልህ የደስቶች ሁሉ ደስታ ማለት የምትወዳትን ልጅ ስታገባ እኮ ድርብ ባል እኮ ጋር 6 ዓመት ኧረ እባክህ ይሄ የሚጣፍጥ ፍቅር ዛሬ እንገባን በቃ ዛሬ ቀኔ ነው ባል ነው ግን አርፍደናል ታውቃለህ ይሄ ሙሽራ ባሉ ነው ቀጥጨነቅ እሺ አሁን ቆፍጠን በል አናስገባም ሰርገኛ እያሉ ነው በቃ ና እመነው እንደኛ እደጅተኛ እንዴ አጥቶ እንጂ ምንድነው እንዴ ሙሽራው እኮ ነው ልመለስ አንተ ጥሎሽ አላመጣም እንዴ ኮፈን ውስጥ አንዴ መጥቶ ኮፈን ከቤት ድረስ በጠረረጨኝ በእግር እኮ ነው የመጣው አይ በቃ ተስማሙ አካውንት ንገረኝ በዳሽን ሱፐር አፕ ገንዘብ ልከልሃለሁ ገዝተህ ትመጣለህ ግን ከመግዛት በፊት የበጎቹን ፎቶ እዛው ዳሽን ሱፐር አፕ ላይ ትልክልኛለህ ቻት እያደረግን ሰማኛ በኪዋር ኮድ ነው አንተ የምትከፍለው በጀታችንን ዘበጅተን በጓን ግዙት ቀይ ይግባ ከሙሽሮቹ ቁጭ አንተ ከናበል አንተ ትስተቁሪ ማን ቆርጠን በልስ ወይኔ ጉዴ ያቺ ቀሚስ አታምር ገዛልኝ በእናትህ ቀሚስ አሁን ብር የለኝማ ሌላ ጊዜ ልክ ብር ሲኖረኝ እገዛልሻለሁ ምንድነው ብር ሲኖረኝ ወይኔ ሽቶ ቤት በስማ ምርጥ ሽቶ ነው የምትይዘው እንዴ ከመወደው ገዛልኝ በእናትህ እምወደው ሽቶ አለ በእናትህ ምን ብር የለኝማ አሁን ብር አልያዝኩማ ብር የለኝም እሺ ማስቲካን ገዛልኝ ነው ማስቲካን ነው እንዳለ ገዛልኝ አንቺ ልጅ አረስቱኝ እንደ ትልቅ ሰውኝ ምን ሆነሽ ነው አንቺ እንደዛ ናቱኝ እንደ ትልቅ ሰውኝ ምን ሆነሽ ነው እንደ ትልቅ ሰው አክት አድርጊ ምን አይነት እንደ ህፃን መሆን እንደ የኔ ጌታ እንደው ማስቲካ እንኳን ግዛልኝ እስቲ አቅመ ደካማ ነኝ የቤት ኪራይ በወር ስንት ይከፍላሉ ጥያቄ ነው ሰላም እንዴት ናችሁ ዛሬ አንድ መረጃ ላካፍላችሁ ነው የዓለማችንን እጅግ ዝቅተኛ የቤት ኪራይ የሚከፈልባቸው 3 ሀገሮች እሺ በሶስተኛ ደረጃ የሚገኘው በድሮ አይቮሪ ኮስት ወይ ደግሞ ኮት ዲቯር ነች ኮት ዲቯር ላይ አማካኝ አንድ ቤት የአንድ አፓርትመንት የክራይ ዋጋ በወር ሲታስበው ማለት ነው በአሜሪካ $12.3 ወይም ደግሞ ወደኛ ስንቀይረው 1500 ብር አካባቢ ነው እሺ ሁለተኛ ነት ደረጃ ያለችው ጆርዳን ነች ጆርዳን ያደገች ሀገር እዛ ላይ ያለው የቤት ክራይ ወርሃዊ ዋጋ ወይም ዝቅተኛ ብለን የምናስበው ማለት ነው $7 ነው $7 ነው ወደኛ ስንገለበጥ ወደ 870 ብር አካባቢ ይመጣል በአማካይ ማለት ነው ወደ አንደኛው እንምጣና አንደኝነት ደረጃ በጣም ቺፐስት የሚባል የቤት ክራይ ያለባት ሀገር ማዳጋስካር ነች ማዳጋስካር 60 ሳንቲም ነው አሜሪካ ሳንቲም ወይም ወደኛ ስንመጣ 75 ብር ነው
እናት ሀገር ማዳጋስካር ጥሪ። እኔ ሲጀምር ትብት የተቀበረው ማዳጋስካር ነው። አዎ ማዳጋስካር ነው። እዚህ እኮ ትልቁ ችግራችን የቤት ኪራይ እኮ ነው። የምሬን እኮ ነው። የቤት ኪራይ ግራ የሚያጋባን ነገር ቢኖር ጭንቅ የሚለን የቤት ኪራይ ጉዳይ ነው። ደሞዛችን 5000 ብር ሆኖ 10000 ብር የቤት ኪራይ ነው የሚጠየቀው። ምን አይነት ጊዜ ላይ ነው የደረስነው? ኢትዮጵያ ውስጥ ዝቅተኛ ዋጋ እኮ በጣም ዝቅተኛ የቤት ኪራይ ከተባለ 3000 ብር እኮ ነው። እሱንም አከራይ እንደፈለገው ሳይ አልተመቸኝም 3000 ብር ጨምሬያለሁ። አዎ ማታ ስትፈሳን ያደርከው እና ውሃ ቆጥሯል። ፈስና ውሃ ምን ያገናኘዋል? ምን ያገናኘዋል? ተሳስበን መኖር ያቃተን እኮ የሆነ ሰዓት መነሻ ካፒታል የሆነ የቤት ኪራይ ሆኗል። አሁን 20,000 ብር 30,000 ብር ደግሞ ንግድ ፍቃድ ሲወጣ ካፒታል ነበር የሆነ ሰዓት። አሁን ግን የቤት ኪራይ ነው። ባለ አንድ መኝታ ከተከራያችሁማ እኔ ግን እንደ ሀሳብ ቤት እኮ አያስፈልገንም። ቪዛውን ሰሩልን እንሂድ ወደ እናት ሀገራችን ማዳጋስካር ይጋ። እስቲ ቪዛ ሰሩልን። ካርዱን መስሏችሁ ደግሞ ቪዛ ካርዱን ላኩ። እሱም ይሁን ገንዘብ ከሌለበት ምን ይሰራልሃል? ግንዛቤ ያለ አቤት አባ። እስቲ እቺን ቴካዌ አድርግ። አንድ ፍሬ ቺፕስ እኮ ነው የቀረው እኮ ቴካዌ አድርግ። ቤት ሂጅ በላው ነው። አንተ ያማሃል እንዴ አባ? ችጋራም